ሰላም ጤና ይስጥልን እንደምን ቆያችሁ ውድ የቻናላችን ተከታታዮች። ዛሬም ባለፈው የቀጠለ ቪዲዮ እንቀጥላለን። ባለፈው እንዴት ነው ረሲትና እንዴት ነው ፐርቼዛችንን ማኑዋሊ የምናስገባው ረሲትና ፐርቼዝ ቮቸር የሚሉ ታቦችን አይተናቸዋል። ዛሬ ደግሞ ከረንት ቀጥሎ እናያለን። ረንት ምንድነው ብለን ስንጀምር ረንት ማለት ያው ክራይ ነው። ቤዚክሊ ክራያችንን የምንመዘገብበት፣ ለምሳሌ ለተለያዩ ክራዮች የምንከፍለውን ብር የምንመዘገብበት ወደ ግብር ነጋሪ የምናስገባበት መንገድ ነው። ለምሳሌ ረንት ላይ አድርገን እዚህ ጋር ወረድ ስንል አይታችሁ ከሆነ ኢንፎርሜሽን የምናስገባበት የተከራየ አከራየን ሰውዬ ወይ አከራየን ድርጅት ቢዝነስ ላይሰንስር ነው ወይስ አይደለም የሚሉ አሉ። ለምሳሌ ቢዝነስ ላይሰንስር ነው ካልን የስ ምለው መርጠን እዚህ ጋር የቢዝነስ ላይሰንሱን ቲን ነምበር እናስገባለን። ፕሮፐርቲ ኦነር ኔም ወይም ላንድሎርድ ኔም በስርዓቱ እናስገባለን። የከፈልንበትን ቀን እናስገባለን። ከዛ እሱ ራሱ ቫት ሬጂስተር ነው ወይ የሚለውን የአው ከሆነ የስ ነው ካልሆነ ደግሞ ኖ እናለን። ለምሳሌ የስ ካልን አይታችሁ ከሆነ እዚች ጋር የስ ስንል ይመጣል ፎርም። ለምሳሌ ማኑዋል ሪሲት ነው የሚቆርጥልን ወይስ ካሽ ሬጂስተር ስር ነው ሪሲት ነው የሚቆርጥልን ማለት ነው። ማኑዋል ከሆነ እዚህ ጋር ነምበር ነው ያስገባለን የሪሲት ነምበሩን። ከዛ ካሽ ሬጂስተር ከሆነ ደግሞ ፌስ ነምበሩና ኤምአርሲ ነምበሩን እናስገባለን። ሪሲት ነምበር ሪሲት ዴቱንም ሪሲቱን ኢሹ ያደረግንበትን ዴት እዚህ ጋር በስርዓቱ እንመዘግባለን። ኖ ከሆነ ደግሞ እዚህ ጋር ኖ ብለን እናልፈዋለን ማለት ነው። ስለዚህ እዚህ ጋር ደግሞ ላይን አይተሞቹን ወረድ ብለን የምንመዘግብበት፣ ዲስክሪፕሽን የምንመዘግብበት፣ ኳንቲቲ ለምሳሌ የቤት ከሆነ ስንት ሩም ነው ፕራይሱን የምንመዘግብበት ከቫት በፊት ያሉን ያሳየናል። በዚህ ሁኔታ ሪከርድ ማድረግ እንችላለን። እዚህ ጋር ግን ላይሰንስር ካልሆነ ወይም ቢዝነስ ላይሰንስር ያልሆነ ሰው ነው ብለን ቤዚክሊ ስሙን አስገብተን አሁን ለምሳሌ የገጠር መሬት የተከራየን ብሆን ብለን ብናስብ የዛን ሰውዬ ስም አስገብተን የከፈልንበትን ቀን አስገብተን ማለፍ እንችላለን። እዚህ ጋር አለፍ ብለን ደግሞ ለምሳሌ ሰውዬው እንደዛም ሬጂስተርድ ሆኖ ቢዝነስ ላይሰንስ ሬጂስተርድም ሆኖ ቫት ተመዝጋቢ ከሆነ ቅድም እንዳልኳችሁ እነዚህ እናስገባለን። ግን ቫት ያልተመዘገበ ከሆነ ግን ቫት ያልተመዘገበ ነው ሪሲት የሚቆርጥ ወይም ማይቆርጥ ሊሆን ይችላል። ሪሲት የሚቆርጥ ከሆነ ኖ ሪሲት ካልን ኖ ሪሲት ብለን ሴቭ እናለን። ግን ሪሲት የሚቆርጥ ከሆነ ደግሞ የሪሲቱን ኢንፎርሜሽን እዚህ ጋር ማኑዋል ሪሲት ነው ወይም ካሽ ሬጂስተር ነው የምለውንም እዚህ ጋር እናስገባለን ማለት ነው። አስገብተን እዚህ ጋር ሴቭ ማድረግ እንችላለን። ክሊር ማድረግ የሞላነው ፎርም ቪስተት ካለው ወይ ማስተካከያ የሚደረግበት ከሆነ ክሊር አድርገን ከእንደገና መሙላት እንችላለን። ሴቭ በቀላሉ ማለት እንችላለን ማለት ነው። ሌላኛው ደግሞ ዩቲሊቲ የምንመዘግብበት ታብ አለ። እዚህ ጋር ዩቲሊቲ ማለት መንዝሊ ቤዚክሊ መንዝሊ የምንጠቀመው ለምሳሌ መብራት ሊሆን ይችላል፣ ውሃ፣ የቴሌኮም ወይ ኢንተርኔት ሰርቪስ ሊሆን ይችላል፣ ዩቲሊቲ ሊሆን ይችላል። እዛ የምንጠቀማቸውን ነገሮች እያንዳንዳቸውን እዚህ ጋር የምንመዘግብበት ቦታ ነው። ለምሳሌ የአቅራቢውን ቲን ነምበር፣ ፕሮቫይደር ኔም ለምሳሌ ምንድን ነው ኢትዮ ቴሌኮም ነው፣ የመብራት አቅራቢ ድርጅት ነው፣ ውሃ የሚያቀርብ ድርጅት ነው፣ የዞን ድርጅት እዚህ ጋር ኔሙን በስርዓቱ እንጽፋለን፣ ቲን ነምበሩን እንጽፋለን፣ የከፈልንበትን የክፍያውን ቀን እንጽፋለን። ያ አቅራቢ ድርጅት ቫት ሬጂስተርድ ነው ወይ ኖ ቫት ነው የሚለውን እዚህ ጋር ቫት ሬጂስተርድ ከሆነ ሪሲቱን እዚህ ጋር ሪሲቱ ያለውን ለምሳሌ ማኑዋል ሪሲት ከሰጠን ሪሲቱን እንጽፋለን። ካሽ ሬጂስተር ሪሲት ከሰጠንም የሱን ፎርም እዚህ ጋር እንሞላለን ማለት ነው። ስለዚህ ኖ ቫት ከሆነ ቫት ማያቀርብ ከሆነ ለምሳሌ የመንግስታዊ ድርጅት ከሆነ ኖ ቫት ብለን እዚህ ጋር ያለውን እንትኖች መሙላት፣ ዲስክሪፕሽኖችን መሙላት፣ ኳንቲቲውን ምናምን መሙላት እንችላለን ማለት ነው። ስለዚህ የዛሬውን ቪዲዮ እዚህ ጋር እንቀጥልና ቀጣይ ላይ ደግሞ እቺን በልክ ሲኤስቪ እና ሌሎች ፐርቼዝ ሞጁልስ ላይ ያሉትን አከታታይ የምናይ ይሆናል። እናመሰግናለን። ሰብስክራይብ ማድረጋችሁን እንዳትረሱ። ቴንክ ዩ ሶ ማች።